ሰላም አለይኩም ወራህመቱላሂ ወበረካቱ። የአበናት ውዶች እንዴት ናችሁ? ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አዲስ ኢትዮብ ጀማሪ ነኝ። የገባችሁልኝ አጠነካክሩኝ፣ አበረታቱኝ። የመዳን ቤት የሰለቸው ስደት የሰለቸው እስኪ እኛም ሰርተን ደግሞ ለሀገራችን አብቅቶና ሀገራችን በራሳችን ችለን እየሰራን ደግሞ ራሳችንን ለመለወጥ እንብቃ እህቶች። እና አይታችሁ እንዳታልፉ፣ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ማን ነው መዳን ቤት ቁጭ ብሎ ስደት ከመጣ ጀምሮ ያለውን ህይወቱን ዝም ብሎ እንዴት እንደተማለ እንዳለፈ የሚያስብ? እኔ ብቻ ነኝ ወይስ እናንተ ናችሁ? ምን አለ ስደት ባልተፈጠረ እስከምትሉ ድረስ ስደት ስጥልት ተደረጋቸው። ስደት በእርግጥ አብዛኛውን ለውጠዋል፣ አብዛኛውን ብዙ ካሉበት ችግር አውጥተዋል። ግን ደግሞ ለአብዛኞቻችን በቃ ፈጣሪ ለኛ አላለልንም እስከምንል ድረስ ደግሞ በቃ መኖራችንን ዝም ብሎ እንዳልቧልታ አድርጎ ጊዜያችንን ያሳለፈብን ማን ነው ያለው? እስኪ ያለው ይበለኝ። ዝም ብዬ መዳን ቤቱኝ በቃ የሆነ በቃ ባዶ ዓለም ላይ ያለው እስከሚሰማኝ ድረስ ሰው እያለ ሰው አጥታችሁ ታውቃላችሁ? ሰው በዙሪያችሁ ኑሮ በቃ ሰው እንደሌላችሁ ብቸኝነት የተሰማችሁ፣ ስደት መጥታችሁ ደግሞ ትርፍ ያላገኛችሁ ማን ነው እስኪ ንገሩኝ? አንዳንድ ጊዜ መፈጠራችሁንም ሁላ እስከምጠሉት ድረስ ሰርተን ቁም ነገር ላይ ስንደርስ በእርግጥ የሰራነው ያለፍንባቸው ነገሮች ያስደስቱናል። ግን ደግሞ ሰርተን እንዳልሰራን ገንዘባችን እንዳልዋልታ በቃ ማንም ኪስ ገብቶ ለተበተነው አብልተን እንዳላበላን ጉልበታችን በቃ ሰርቶ ማና የሆነ ማን ነው የሚያወራው? ሰው በቃ ማውራት እየፈለጋችሁ የምታወሩት ሰው ያጣችሁ ከጎናችሁ ብቸኝነት እኔ ብቻ ነኝ ያለሁት ብላችሁ እስከምታስቡ ድረስ ማለት ነው። እና ብቻ ስለ ሁሉም ነገር አልሐምዱሊላህ። እና ውዶች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እየኮመታችሁልኝ አጠነካክሩኝ። ገና አዲስ ጀማሪ ነኝ፣ ምንም የለኝ። በስደት ዓለም እስካሁን ብዙ አመታት ሰርቻለሁ፣ ግን በቃ ሊያልፍልኝ አልቻለም። ስደት በቃ ለኔ አልተፈጠረም ወይ? ስደት እኔ በቃ ይሄን ያክል አመት ስሰራ ለይሽ ብዙ ጥያቄ ሆኖብኛል። እና በቃ ከስደት መውጣት በጣም ፍላጎት አለኝ። ሀገር ሄጄ መስራት ፈልጋለሁ ኢትዮጵያ። እና ውዶች አበረታቱኝ። በእርግጥ እኔ የምሰራው ለጊዜው ያው አዲስ ጀማሪ ስለሆንኩ ምን መስራት እንዳለብኝ አላውቅም። ግን ኢንሻአላህ እስኪ ደግሞ መቼም አንድ ሰው መጀመሪያ የሆነ ነገር ሲጀምር ያው በደንብ ላይ ገባው ይችላል። እና ኢንሻአላህ ወደፊት ደግሞ እናንተ ታበረታቱኛላችሁ ብዬ አስባለሁ። ዱባይ መጥቶ ያለፈለት ማን ነው ግን? ዱባይ የምትባል ሀገር መጥቶ ያለፈለት ማን ነው? ነው ወይስ እንደኔ ያለ ደግሞ ሰርቶ በመዳን ቤት ለፍቶ ሰርቶ ደግሞ የማያልፍለት ገንዘቡ የማይቆጠርለት እንደኔ አይነት አላችሁ? ስንቱን ነገር እየቻልን እየታገስን ስንቱን ነገር ሰርተን ወር ደረሰ ብለን ተቀብለን ደሞዝ በቃ በቤተሰብም ይሁን በምንም ይሁን ምክንያት ገንዘባችሁ የማይቋጠርላችሁ ገንዘባችሁ ለጅብ የሚሆን አላችሁ ወይ ውዶች?
አንዳንድ ጊዜ ሙስሊምን በእርግጥ ሙስሊምን በአዱንያ ላይ ብዙ ፈተና አለበት ይባላል። አንዳንድ ጊዜ ሳስብ በቃ እንደዚህ አረብ ሀገራቶች ምናምን ሳስብ ስንት ነገር ሞልቶ ለተረፈው ስንት ነገር በቃ አንዳንድ ነገርን ሳይ እንደው ለኛ እንደዚህ ለሰው ለራሳችን ሳንኖር ለሰው እየኖርን ለምንኖረው የራሳችንን መኖር ሳናይ በቃ ለሰው ምቾት ስንል ለምንኖረው ምን አለ እንደው ብቻ ብዙ ነገር እያሰብኩኝ በቃ ተስፋ ቁርጥ አደረግና ሁለተኛ ደግሞ እስኪ እንደው ለሰይጣን አልሸነፍለትም ነገም ሌላ ቀን ነው ብዬ አንድ ሰው ሰርቶ መብላት ከቻለ ራሱን ከቻለም አንድ ነገር ነው ብዬ እንደገና መልስ እላለሁ። እና ውዶቼ እንደኔ በስደት ዓለም የሚከፋው ብቸኝነት የተሰማው ለፍቶ እንዳለፋ ሰርቶ እንዳልሰራ ይሆናል። እስኪ በኮሜንት ጻፉልኝ ውዶቼ እንደኔ ሆዴ ባሰው እንደኔ ብቸኝነት የተሰማው እንደኔ ስደት የመረረው በስደት መጥቶ ያልፍልኛል ብሎ መጥቶ ያላለፈለት እስኪ ካላችሁ አለን በሉኝ። አንዳንድ ጊዜ አለ አይደል መኖራችሁን ሁላ መፈጠራችሁን የምትጠሉበት ቀን አለ አይደል አንዳንዴ ዝም ብሎ ድክም የሚላችሁ ልባችሁ ሳን የሚላችሁ ጉልበታችሁ ጊዜያችሁ ዝም ብሎ በብላሽ የሚያልፍ እና ውዶቼ የሚፈልግ ካለ ደግሞ ፀጉሩን የሚበላ ፀጉሩን የሚያሳክከው እንደ ፎረፎር አይነት ማለት ነው። ይሄ መድኃኒት ከፈለጋችሁ ኮሜንት ጻፉልኝ፣ የት እንደሚገኝ እነግራቸዋለሁ። አሪፍ ነው። እኔ ገዝቼ ተጠቅሜዋለሁኝ። ያው ትንሽ ወደድ ቢልም ከፈለጋችሁ ኮሜንት ጻፉልኝ፣ ላይክ አርጉኝ፣ ኮሜንት አርጉልኝ፣ ሰብስክራይብ አርጉኝ፣ እህቶቼ ያጠናክሩኝ።